ሰላም ጤና ይስጥልን። ይህ ዶት ቱቶሪያል ነው። በዛሬው ቪዲዮ ይዘንላችሁ የቀረብነው ክፍል 2 ወይም ፓርት 2 ነው። ምናልባት ፓርት 1 ያላያችሁ ካላችሁ ዲስክሪፕሽን ቦክስ ላይ ሊንኩን እናስቀምጥላችኋለን። እዛ ላይ ገብታችሁ ሊንኩን ክሊክ አድርጋችሁ የመጀመሪያውን ፓርት ብታዩት ሪኮመንድ እናደርጋችኋለን። ባለፈው ጀምረን የነበረው አንድ ኮምፒውተር ስንገዛ ምኑን አይተን መግዛት እንዳለብን ጀምረን ነበር። ነገር ግን ለእናንተ ይጠቅማችኋል ብለን ቶፒክ አለ። ከዛ የባለፈውን ቶፒክ እንቀጥሺ በዚህ ቶፒክ የምናያቸው እናሳያችኋለን። በዚህ ቶፒክ የምናየው ዋት ኢዝ ማዘርቦርድ፣ ማዘርቦርድ ኮምፖነንትስ እና አባውት ኮምፒውተር ስፔክ የሚሉትን እናያለን ማለት ነው። የመጀመሪያው ዋት ኢዝ ማዘርቦርድ። ማዘርቦርድ ማለት ምን ማለት እንችላለን? ዘ ሜን ሰርኪዩት ቦርድ ብለን ዲፋይን ማድረግ እንችላለን። ዘ ሜን ሰርኪዩት ቦርድ ወይም ምን ማለት እንችላለን? ሜን ቦርድ ማለት ነው። ሶ ኢን ጀነራሊ የፐርሰናል ኮምፒውተራችን ሊሆን ይችላል፣ ዴስክቶፓችን፣ ስማርት ቴሌቪዥኖች፣ ስማርት ሞኒተርስ ኤንድ አዘር ሲሚላር ዲቫይስ ምን አላቸው? ማዘር ቦርድ ማለት ነው። ሶ ያው ማዘር ቦርድ ላይ ስትመጡ ሳይዛቸው ይለያያል። ለምሳሌ ለላፕቶፕ እና ለዴስክቶፕ የሚመረቱት የቦርድ አይነቶች ይለያያሉ ማለት ነው። ሌላው ምንድን ነው? ማውዝ ኤንድ ኪቦርድ ኮኔክተርስ። ሁለት አይነት የማውዝ እና የኪቦርድ ኮኔክተሮች አሉ። የመጀመሪያው ፒኤስ2 ነው። ሁለተኛው ፒኤስ ምንድነው? ዩኤስቢ ዩኒቨርሳል ሲሪያል በስ ማለት ነው። ፒኤስ2 ማለት ኦልደስት ቴክኖሎጂ የነበረ ነው። እዚህ ጋር እንደምታዩት ይሄኛው ማለት ነው። ይሄ አሁን እዚህ ጋር ለምሳሌ እዚህ ጋር ሲምቦሉን ያሳያችኋል። ኪቦርዱን ኮኔክት ታደርጉበታላችሁ። አረንጓዴው ላይ ደግሞ ማውዛችሁ ማለት ነው። ይህን ዲቫይስ በምትጠቀሙበት ጊዜ ምን ይፈልጋል? ጀስት ሰክታችሁ ወዲያውኑ ፋንክሽናል ላይሆን ይችላል። ኮምፒውተሩን ማድረግ ይጠበቅባችኋል። ኮምፒውተሩን ሪስታርት ማድረግ ወይም ከእንደገና ማስጀመር ይጠበቅባችኋል ማለት ነው። አሁን ይሄኛው ቴክኖሎጂ አብዛኞቹ ኮምፒውተሮች ላይ አታገኙትም። ኦልድ ታይፕ ኦፍ ኮምፒውተሮች ላይ ነው የምታገኙት። ሌላው ዩኤስቢ ሲሪያል በስ ነው። ዩኤስቢ ሲሪያል በስ is a computer interface that connect computer to other device። የኮምፒውተር ኢንተርፌስ ነው፣ ከሌሎች ዲቫይሶች ጋር የምናገናኝበት ነው። ምሳሌ it uses users to connect external peripheral device such as ፕሪንተር ሊሆን ይችላል፣ ስካነር ሊሆን ይችላል። እነዚህ ምን ይባላሉ? ፔሪፌራል ዲቫይስ ይባላል። ወይም ደግሞ ኤክስተርናል ሃርድ ዲስክ የምትጠቀሙ ከሆነ ምን እንለዋለን? ፔሪፌራል ዲቫይስ ብለን ካታጎሪ ማድረግ እንችላለን። enables users to transfer data between the device and the computer። እዚህ ጋር የምታያቸው የዩኤስቢ ታይፕ አላቸው። ባይ ዘ ዌይ ዩኤስቢ ታይፕ ላይ ስትመጡ ዩኤስቢ ኤ፣ ቢ፣ ዩኤስቢ ሚኒ፣ ማይክሮ ዩኤስቢ፣ ዩኤስቢ ሲ ወይም ዩኤስቢ 3 የሚባሉ። ስለዚህ ትራንስፈር ሬታቸው ይለያያል። ለምሳሌ በ2.0 እና እዚህ ጋር በምታዩት በዚህኛው እና በዚህ ጋር ዳታ ትራንስፈር የሚያደርገው ሞር ፈጣን የሚሆነው የኛው ነው 3.0። ከረንትሊ ደግሞ 3.2 አለ። እሱን መጠቀም ትችላላችሁ። በተለይ አሁን የሚመጡ ቴክኖሎጂዎችን በእነዚህ ብትገዙ ሪኮመንድ አደርጋችኋለሁ ማለት ነው። ሌላው ሴንትራል ፕሮሰሲንግ ዩኒት ነው። ሴንትራል ፕሮሰሲንግ ዩኒት ያው ባለፈውም ዲፋይን አድርገነዋል። ምን ብለነዋል? ኮምፒውተር ብሬን ዘ ሲፒዩ ኮንትሮልስ ኮንትሮል ኦል ዘ ፋንክሽን ኦፍ ኮምፒውተር። አጠቃላይ የኮምፒውተሩን ፋንክሽን ወይም ትግበራውን የሚቆጣጠርልን ምንድን ነው? ኮምፒውተር ሴንትራል ፕሮሰሲንግ ዩኒት የምንለው ነው ማለት ነው።
ሴንትራል የሲፒዩ ሲንግል ኮር ከሆነ ለምሳሌ ስልካችሁ ላይ ሲንግል ኮር ሊሆን ይችላል። አንድ ታስክ ብቻ ነው ከፍታችሁ ልሰሩ የምትችሉት ማለት ነው። መልቲ ታስኮችን ደግሞ የሚሰራልን መልቲ ኮር እንለዋለን። ብዙ ታስኮችን መስራት ከፈለግን መልቲ ኮር የሆኑ ለምሳሌ ብንነሳ ከኮር i3፣ ኮር i5፣ ኮር i7፣ 9 መጠቀም ይችላል። እነዚህ የፕሮሰሰር አይነቶች መልቲ ኮሮች ናቸው። ብዙ ሳይመንተስሊ ብዙ ታስኮችን በአንድ ጊዜ ይሰሩላቸዋል ማለት ነው። ሌላው ሲፒዩ ሶኬት ሆልድስ ሴንትራል ፕሮሰሲንግ ዩኒት። ሴንትራል ፕሮሰሲንግ ዩኒታችሁን ፕለግድ የምታደርጉበት ምን ይባላል? ሲፒዩ ሶኬት እንለዋለን ማለት ነው። የተለያዩ የማዘርቦርድ ማኑፋክቸሮች አሉ። እዚህ ጋ ኤልጄ፣ ፒጄ፣ ቢጄ ማለት ነው። እነዚህ የሲፒዩ ሶኬታቸው ወይም ስሎታቸው ይለያያል እንደ ማዘርቦርድ አይነቱ ማለት ነው። የመጀመሪያው ለምሳሌ እዚህ ጋር ፒክቸር ላይ የምታዩት ይሄ ስሎቱ ነው። አሁን እዚህ ጋር ሴንትራል ፕሮሰሲንግ ዩኒቱ የለም። እዚህ ጋር ያለው ስሎቱ ብቻ ነው። ቦርድ ላይ ነው ያለው ስሎቱ። ሲፒዩ ስሎት እንለዋለን። እንቀጥላለን። ኤልጄ ማለት ላንድ ግሪድ አሬይ ማለት ነው። ዩዝድ ባይ ኢንቴል ፕሮሰሰርስ። አብዛኛው ጊዜ ይሄ ኢንቴል ፕሮሰሰሮች የሚጠቀሙት ነው ማለት ነው። ሁለት አይነት በዓለም ላይ የሚታወቁት ሁለት አይነት የሲፒዩ አምራቾች አሉ። የመጀመሪያው ኢንቴል ነው። ሁለተኛው ደግሞ ኤኤምዲ ነው። ያው ፕሪፌር ማድረጋችሁ ወይም ሰጀስት ማድረጋችሁ የኢንቴል ፕሮሰስ ያላቸውን ኮምፒውተሮች ብትገዙ ነው ማለት ነው። ያው በኋላ እንመጣለን፣ በደንብ በሰፊው እናየዋለን። እዚህ ጋር ኤልጄ ላይ ስትመጡ እዚህ ጋር እንደምታዩት ስሎቱ ነው ይሄኛው ቦርድ ላይ የምታገኙት። ቦርዱ ላይ ምን አለ? ፒኖች አሉ። እዚህ ጋር ደግሞ ይሄኛው እዚህ ጋር የምታዩት ፕሮሰሰሩ ነው። ይሄኛው ስሎቱ ነው። ጀስት ፕሮሰሰራችንን አምጥተን ኮኔክት የምናደርግበት ቦታ ነው። ይሄኛው ደግሞ ሲፒዩ ነው ማለት ነው። ስለዚህ ሆሎቹ እዚህ ጋር ነው ያሉት። እዚህ ጋር ፒን ካለ እዚህ ጋር ቀዳዳዎች አሉ። ባይዘዌ በጣም ጥንቃቄ ይፈልጋል። እዚህ ጋር ጀስት ኮምፒውተር ዲስአሴምብል አድርጋችሁ ሲሰሩ ፕሮሰሰሩን ፈታችሁ በምትገጡበት ጊዜ በጣም ጥንቃቄ ይፈልጋል። ፒኖቹ ከተሰበሩ ትከስራላችሁ። ቦርዱ ነው አጠቃላይ የሚከስረው ማለት ነው። ስለዚህ በጣም ጥንቃቄ ይፈልጋል ማለት ነው። ያው ሞደርን አሁን ከረንትሊ የሚጠቀምበት የፕሮሰሰር ሶኬት ይሄኛውን ነው፣ ፒጄ ወይ ሶሪ ኤልጄ ማለት ነው። ሌላው ፒጄ ነው። ይሄ ትራዲሽናል የሆነ ነው። አብዛኛው ሶኬቱ ያለው ምን ላይ ነው? ፕሮሰሰር ዩኒቱ ላይ ነው። እዚህ ጋር ደግሞ ሆሎች አሉ እንደምትጠቀዳሉ። እዚህ ጋር ኮኔክት እናደርገዋለን ማለት ነው። ይሄ ሴንትራል ፕሮሰሲንግ ዩኒት ነው። ሰው እዚህ ጋር አምጥተን ይሄኛው ፒን አለው ወይም እዚህ ጋር ሽቦች ይታያቸዋል። ከዚህ ጋር ኮኔክት ይሆናል ማለት ነው። ይሄ ትራዲሽናል የሆነ የማዘርቦርድ አይነት ነው። የሚጠቀመው ፒጂ ወይም ፒን ግሬ ኤሬ ይባላል። ኦኬ። ሌላው ራም ራንደም አክሰስ ሚሞሪ። ራንደም ስሎትስ ኮኔክት ራንደም አክሰስ ሚሞሪ። ራንደም ስሎቶች ምን ለማድረግ ይጠቅሙናል? ራንደም አክሰስ ሚሞሪያችንን ኮኔክት ለማድረግ ማለት ነው። እዚህ ጋር እንደምታዩት ፒክቸሩ ላይ እዚህ ጋር ስሎቶች አሉ፣ የራም ስሎቶች። እዚህ ጋር ለምሳሌ 4 ስሎቶች ናቸው የምታዩቸው። 1 2 3 4 ማለት ነው። አራቱም ላይ ራም ኮኔክት አድርጋችሁ መጠቀም ትችላላችሁ ማለት ነው። ራም ምን ብለናል ባለፈው እንዳየነው ቴምፖራሪ ስቶሬጅ ወይም ቴምፖራሪ ፋይላችን የሚያስቀምጥልን ምን ይባላል? ዊ ኮል ኢት ራም ማለት ነው። ኮምፒውተር ዊዝ ዘ ራም ካፓሲቲ ካን ሆልድ ኤንድ ፕሮሰስ ላርጅ ፋይልስ ኤንድ ፕሮግራምስ። ብዙ ፋይሎችን ላርጅ ፋይሎችን ይዙላችኋል፣ ፕሮግራሞችን ይዙላችኋል። አፕሊኬሽን ሶፍትዌሮች ሲከፍቱ የሚቀመጠው ራንደም አክሰስ ሚሞሪ ላይ ነው። አገር ራም ኮንቴንትስ አር ሬዝድ ዌን ኮምፒውተር ኢዝ ሸት ዳውን። ስለዚህ ብዙ ጊዜ ሲባል ሰምታችሁ እንደሆነ ኮምፒውተራችሁን ፋይል ካላችሁ ምን ታደርጋላችሁ ማለት ነው? ሴቭ ታደርጋላችሁ። ምን ላይ ስለሚቀመጥ ራንደም አክሰስ ሚሞሪ እዚህ ላይ ነው ባይዘው የሚቀመጠው። ፋይሎቻችን ሎዱ ነው። ኢቨን ኦፕሬቲንግ ሲስተሙ ሲነሳ በቀላሉ ለማስረዳት ያህል አብዛኞቻችን ስልክ ስለምንጠቀም ስልካችን ላይ የአንድሮይድ ወይም የአይኦኤስ
ኦፕሬቲንግ ሲስተም አለ። ሶ ያ ኮፒ የሚሆነው ላይ ነው ራንደም አክሰስ ሜሞሪ ላይ ነው ማለት ነው። ስለዚህ ራሞቹ እዚህ ጋር ያሉት ናቸው። ያው ራም ታይፓቸው እዚህ ጋር እንደምታዩት DDR3፣ DDR4፣ DDR5 አለ። አሁን ከረንትሊ ያው DDR5 እና DDR4ን እየተጠቀምን ያለ ነው። በእነዚህ የራም ታይፖች ከረንት ያሉትን የኮምፒውተር አይነቶች ታገኛላችሁ ማለት ነው። ሶሪ ሶ ሌላው ቀጣዩ ምንድን ነው? ቤዚክ ኢንፑት አውትፑት ወይም ባዮስ የምንለው ማለት ነው። ዘ ባዮስ ኮንቴንስ ፊርምዌር ኦፍ ዘ ማዘርቦርድ። ዘ ባዮስ ኮንቴንስ ፊርምዌር ኦፍ ዘ ማዘርቦርድ። ፊርምዌር ምንድን ነው የሚለውን ነገር ላሳያችሁ። ፊርምዌር ማለት የታይፕ ኦፍ ሶፍትዌር ኢምቤድድ ኢን ሃርድዌር ዲቫይስ። ኢምቤድድ የሆነው ወይም ኮኔክት የሆነው ሃርድዌር ዲቫይስ ነው። ፊርምዌሩ ሶፍትዌር ነው። ስለዚህ ቤዚክ የሆኑ ፈንክሽኖችን ይሰራል። ላይክ ስታርታፕ ሲያደርግ ኢንፑት አውትፑት ታስኮች፣ ለምሳሌ ፕሪፌራል ዲቫይሶችን ኮኔክት ስታደርጉ እዚህ ጋር ባዮስ ላይ መታችሁ ኮንፊገር ማድረግ ይቻላል። ባዮስ ኮንፊገር ሲባል እዚህ ጋር ለምሳሌ ፒክቸሩ ላይ ማሳያችሁ፣ ይሄ ለምሳሌ የአሰስ ባዮስ ነው። እዚህ ላይ ስትገቡ ቀደም እንዳልኳችሁ ኢንፑት አውትፑት ዲቫይሶችን ለምሳሌ ሜንቴናንስ ላይ እዛ ላይ ፖርቶች የሚላሉ ፖርቶች ላይ ኦፍ እና ኦን ማድረግ ይችላል። ኦፍ ካረጋችሁት ኢንፑት ዲቫይሶቹ ኮኔክት አይሆኑም። ኦን ካረጋችሁ ደግሞ ኢንፑት ዲቫይሶቹ ወይም ፕለግድ የምታደርጓቸው ነገሮች ፈንክሽናል ይሆናሉ። ለምሳሌ ዩኤስቢ ፖርትን ኦፍ ብታደረጉት ፈንክሽናል አይሆንም ማለት ነው። እዚህ ጋር ዩኤስቢ የማይሰራ ከሆነ ባዮስ ላይ ገብተን ቼክ እናደርጋለን። ኩሊንግ ፋንስ Cooling fans increase the airflow, which helps remove heat from the computer. ዋና ፋንክሽኑ እዚህ ጋር የምታዩት ፋኑ ኮምፒውተሩን ማቀዝቀዝ ነው። ኦቨርሂት ከሆነ ለምሳሌ ምን ሊያደርግባችሁ ይችላል? ኮምፒውተሩ 10 ጊዜ ሪስታርት ሊያደርግ ይችላል ወይም ሪቦት ያደርግባችኋል ማለት ነው። ስለዚህ ምንም ቼክ ማድረግ ይኖርብናል። አብዛኛው ጊዜ ዲስኮኔክት ከሆነ ኩሊንግ ፋኑን ቼክ ማድረግ ይኖርብናል ማለት ነው። ሌላ ሂትሲንክ፣ ሂትሲንክም ማቀዝቀዣ ነው። ከፕሮሰሲንግ ዩኒታችን ጋር አንድ ላይ ኮኔክት እናደርገዋለን። ከላይ ሂትሲንኩ ይኖራል። ከዛ ከስር ነው ፕሮሰሰር የምታገኙት ወይም ሲፒዩን የምታገኙት ከዚህ ስር ነው ማለት። ስለዚህ የዚህ ዋናው ፈንክሽኑ ምን አለ? ማቀዝቀዝ ነው። ዋናው ፈንክሽኑ ማቀዝቀዝ ነው። ሌላው ቮልቴጅ ሬጉሌተር ሞጁል የሚባል አለ። ይሄ ደግሞ ሬጉሌትስ ቮልቴጅ ቱ ዘ ሲፒዩ ኤንድ ጂፒዩ። ሲፒዩንና ጂፒዩ ስቴብል ፐርፎርማንስ እንዲኖራቸው ቮልቴጅ ሬጉሌተር ሞጁሉ ያግዘናል ማለት ነው። ሌላው አዳፕተር ካርድስ ኤንድ ኤክስፓንሽን ስሎትስ። አዳፕተር ካርድስ አር ኢንቴግሬትድ ኢንቱ ማዘርቦርድ። ከማዘርቦርዱ ጋር አንድ ላይ ኢንቴግሬት ነው የሚወጡት እነዚህ አዳፕተር ካርዶች ማለት ነው። ምናልባት ኢናንስ ማድረግ የምንፈልገው ካለም ሌላ ተጨማሪ መጨመር እንችላለን፣ ኤክስፓንሽን ስሎቶች ስላሉ ማለት ነው። ስለዚህ ዘ ኤክስፓንሽን ስሎትስ allow user to install compatible adapter cards ኮምፓቲብል የሆኑ አዳፕተር ካርዶችን ኢንስቶል ለማድረግ ወይም የኮምፒውተራችን ካፓሲቲ ኢንሃንስ ለማድረግ ልንጠቀምባቸው እንችላለን ማለት ነው። ላይ ፔሪፌራል ኮምፖነንቶች ለምሳሌ አንድ ሙዚቃ አቀናባሪ በኖርማል ኮምፒውተር ከገዛ እዛ ላይ ምንም አይነት ሳውንድ ካርድ አያገኝም። ስለዚህ ምን ያደርጋል ማለት ነው? ሳውንድ ካርዱን ይገዛና ከኮምፒውተሩ ጋር ያገናኘዋል። ዘን ማቀናበር ይጀምራል ማለት ነው። ስለዚህ የተወሰነ ማለት እዚህ ጋር ሊሚቴሽን አለበት ጋችሁ ሰራታለች ማለት ነው። ሌላ እዚህ ጋር እንደምታዩት ይሄ ኤክስፓንሽን ስሎት ላይ ስትመጡ ይሄ ነው። እዚህ ጋር ለምሳሌ ይሄኛው PCIe ይባላል። PCIe ስሎት ነው። ስሎት የሚባለው ምንድን ነው? ስሎት የምንለው ማዘርቦርዱ ላይ የምናገኘው ነው። ኤክስፓንሽን ካርዱ ደግሞ እዚህ ስሎት ላይ ኮኔክት የምናደርገው ነው። ኤክስፓንሽን ካርዳችን ስሎታችን ላይ ኮኔክት የምናደርገው ነው ማለት ነው። ሌላው ሲሞስ ባትሪ ነው። ሲሞስ ባትሪ አለውስ ዩዘር ቱ ስኪፕ ሪሴቲንግ ባዮስ ኮንፊግሬሽንስ። ባዮስ ኮንፊግሬሽን የምትሰሩት ብዙ ጊዜ ሲሞስ ባትሪ ላይ ነው። ሰቻስ ቡቲንግ ኦርደር ዴት ኤንድ ታይም ኮንፊገር የምታደርጉት እዚህ ላይ ነው። አንዳንድ ጊዜ ሲሞስ ባትሪ ሎ ቮልቴጅ ይላችኋል ኮምፒውተራችሁ ላይ፣ ሌላም ሜሴጅ ሊመጣ ይችላል። ሀይል ሆኖ ታይዋት የእጅ ሰዓት አይነት ባትሪ ነው። ትንሽ በሳይዝ ኮምፒውተር ላይ ከፍ ይላል።
ትልቅ ነው። ሶ ዘ ፓወር ምንድነው? ያው ሲሞስ ባትሪ የሚጠቅማችሁ አብዛኛው ጊዜ የዴት ኮንፊግሬሽን ምንድነው ሰዓት ኮንፊገር ለማድረግ ባዮስ ኮንፊግሬሽኖችን ለመስራት ቡት ኦርደሮችን ለመስራት ይጠቅማችኋል። ሌላው ስቶሬጅ ዲቫይስ ነው። ስቶሬጅ ላይ ባለፈው አውርተናል። ስቶሬጅ ዲቫይስ ስቶር ፐርማነንትሊ ሪትራይቭ ኦር ፐርማነንትሊ ሪትራይቭ ዳታ ፍሮም ሚዲያ ዲስክ። ፐርማነንትሊ ዳታችሁን ስቶር የምታደርጉበት ነው ስቶሬጅ ዲቫይስ ምንለው ማለት ነው። በዘለቄታዊነት ማለት ለምሳሌ ቅድም ምን ብለናል? ራም ላይ ቮላታይል ሜሞሪ ነው። ሶ ፓወር ኦፍ በሚሆኑበት ጊዜ ፋይላችሁን አታገኙትም። ወርድ ላይ ሊሆን ይችላል፣ ኤክሴል ላይ ሊሆን ይችላል፣ ትሰራላችሁ። ሶ ያ የሚሆንበት ምክንያት ቴምፖራሪ። ስለዚህ ወደ ሴቭ እናደርገዋለን ወደ ስቶሬጅ ዲቫይሳችን። እዚህ ጋር ስንመጣ ሃርድ ዲስክ ድራይቭ፣ ኤችዲዲ ኦር ሶሊድ ስቴት ድራይቮች አሉ ከረንትሊ የምንጠቀምባቸው። ዊ ኮል ኢት ምን እንለዋለን? ፕራይመሪ ስቶሬጅ ዲቫይስ ማለት እንችላለን። ድራይቭስ ብለን መጥቀስ እንችላለን። ያው እዚህ ጋር ስቶሬጅ ኮኔክተርስ ሳታ፣ ለምሳሌ ይሄኛው ኮኔክተሩ ነው የሳታ። ይሄ ደግሞ ቦርዳችን ላይ የምናገኘው ፖርት ነው ማለት እዚህ ጋር ኮኔክት አድርገን ነው። ለምሳሌ ሳታ ሃርድ ዲስክ የሚባል አለ ባለ 7 ፒን፣ እሱን ኮኔክት እናደርጋለን ከቦርዳችን ወደ ሃርድ ዲስክ ኮኔክት እናደርገዋለን ማለት። ስለዚህ ቦርዳችን ላይ ኮኔክተሮች አሉ ሃርድ ዲስካችን ኮኔክት የምናደርግበት። ሌላ ደግሞ የድሮ ኤችዲዲ አለ ባለ 40 ፒን፣ እሱንም ኮኔክት የምታደርጉት ዩዚንግ ዲስ ማለት ነው። ሌላ ኤስኤስዲ የምትጠቀሙ ከሆነ ኤንቪ M2 NVMe ስሎት ሃይ ስፒድ ኤስኤስዲስ እዚህ ጋር እንደምታዩት ኤስኤስዲ ሃርድ ዲስክ ነው። ኤስኤስዲ ሃርድ ዲስክ ነው። እዚህ ጋር መለስ ብለን ነውና እዚህ ጋር ይሄኛው ኤስኤስዲ ሃርድ ዲስክ እንለዋለን። እዚህ ጋር የምታዩት እዚህ ጋር ያለው ደግሞ ኖርማል ሃርድ ዲስክ ነው ማለት ነው። ያው ፍሮንት ፓኔል ኮኔክተርስ እንላቸዋለን። ሰም ዩኤስቢ ኦዲዮ ዲቫይስ ሃቭ ኤልኢዲ ላይትስ። እነዚህ እዚህ ጋር የምታዩቸው በምስሉ ፍሮንት ፓኔል ኮኔክተር እንላቸዋለን ማለት ነው። እዚህ ጋር እንደምታዩት ከለር ኮድ አላቸው። በከለር ኮዳቸው እዚህ ጋር ያሉትን ከዚህ እነዚህ ኮኔክተር ናቸው፣ ፖርቶች ናቸው። በእነዚህ ኮኔክተሮች አማካኝነት እናደርጋለን ማለት ነው። ስለዚህ ስፒከር፣ ኤችዲ ላይት እዚህ ጋር ፊት ለፊት ላይ ልክ ኮምፒውተር ውስጥ ታበሩ የኤችዲ ላይቱን ያሳያቸዋል። ፓወር ኤልኢዲውን ፓወር እንደዚህ ያሳያቸዋል ማለት ነው። ስለዚህ ይሄ ያው ኦልድ የሆኑ ኮምፒውተሮች ላይ ታገኙታላችሁ። ሌላው ፓወር ኮኔክተርስ ዘ ፓወር ኮኔክተር ፕሮቫይድ ኤሌክትሪክ ሰፕላይ ቱ ኮምፒውተር ፋንክሽን። ኤሌክትሪካል ሰፕላዮች ናቸው እነዚህ ፓወር ኮኔክተር እንላቸው ማለት ነው። ፓወር ሰፕላይ ኮኔክትስ ሃዝ 20 ፒንስ ኦር 24 ፒንስ ኤንድ ኮንቨርትስ 220 ቮልት ወደ ይሄኛው በእኛ ሀገር ስታንዳርድ ነው፣ ይሄኛው ደግሞ በአሜሪካ ማለት ነው ወይም በኢሮፕ ስታንዳርድ በዚህ ታገኙታላችሁ። ኤሲውን ወደ ምን የሚቀይርል ነው? ፓወር ሰፕላይ የምንለው ወደ ዲሲ የሚቀይር ማለት ነው። ቀጥታ ይሄ ቢገባ ኮምፒውተራችን ይቃጥላል። ስለዚህ ምን ይሆናል? ኤሲው ኦልተርኔቲቭ ከረንቱ ወደ ዲሲ ኮንቨርት የሚያደርግልን ፓወር ሰፕላይ አለ ማለት ነው። ስለዚህ አሁን ለምሳሌ ቦርድ 12 ቮልት አለ፣ 5 ቮልት አለ፣ 3.3 ለእያንዳንዱ ኢኩፕመንት አከፋፍሎ ፓወር ይሰጣቸዋል ማለት ነው። ኤቴክስ እዚህ ጋር እንደምታዩት ይሄኛው ኮኔክተሩ ነው። እዚህ ጋር ኤቴክስ 24 ኦር 20 ፒንስ ፓወር ሰፕላይ ሞጁሉ ነው። ይሄ ምን እንለዋለን? ሞጁል እንለዋለን ማለት ነው። ይሄ እንግዲህ ፓወር ሰፕላዩ ነው። እዚህ ጋር የተለያዩ ፓርቶች አሉት። ኦኬ ወደ ዋናው ቶፒክ መጣን። ያው ቢፎር ዩ ባይ ኮምፒውተር ላፕቶፕ ሊሆን ይችላል፣ ዴስክቶፕ ሊሆን ይችላል፣ ምኑን አይተን ነው መግዛት ያለብን የሚለው ቶፒክ ላይ ደርሰናል ማለት ነው። ይህ በጣም ወሳኝ ነገር ነው። ወይም ፐርቼዚንግ ኮምፒውተር ኮንሲደር ዩር በጀት። መጀመሪያ በጀታችሁን ነው የምታዩት። ኢቨን ኮምፒውተር ቤቶች ሄዳችሁ ስትጠይቁ ምን ያህል ነው በጀት የሚለውን ነገር ጥያቄ ይጠይቋቸዋል። ላይክ ስክሪን ሳይዝ፣ ስቶሬጅ፣ ግራፊክስ ካርድ፣ ሪኳየርድ ስፔሲፊኬሽን ላይክ ራም፣ ፕሮሰሰር፣ ኦፕሬቲንግ ሲስተም ማለት ነው። የስክሪኑ ሳይዝ፣ ስቶሬጅ፣ ግራፊክስ ካርድ ታያላችሁ፣ ራም፣ ፕሮሰሰር የሚባሉ ነገሮች እነዚህ ሊስት የሚሆኑ ናቸው ማለት ነው። ታይፕስ ኦፍ ኮምፒውተር እነዚህ ያው ስትገዙ ፐርሰናል ኮምፒውተሮች ስትገዙ ዴስክቶፕ ሊሆን ይችላል ወይም ላፕቶፕ ሊሆን ይችላል።
ሶ ዴስክቶፕ ኦፈርስ ሞር ካስተማይዜሽን ኤንድ ፖቴንሻል ፎር አፕግሬድ። ምንድነው? ለስ ፖርተብል ነው ማለት ነው። ላፕቶፕ ላይ ስትመጡ ደግሞ ኮንቬንት ፎር ዘ ፖርታቢሊቲ ኤንድ ሜይ ሃቭ ለስ ፓወርፉል ኮምፖነንትስ ኤንድ ሊሚትድ አፕግሬድ ኦፕሽን። አፕግሬድ ለማድረግ ኦፕሽናቸው አነስተኛ ነው እዚኛው ላይ ማለት ነው። ስለዚህ ዴስክቶፕ ላይ እንደፈለጋችሁ ከስተማይዜሽን ለመስራት ዴስክቶፕ ትገዛላችሁ። ላፕቶፕ ላይ ደግሞ ጀስት ፖርታብል ስለሆነ ከቦታ ቦታ ይዛችሁ ልትንቀሳቀሱ ትችላላችሁ። ቢሮ ላይ የምትሰሩ ከሆነ ብዙ ጊዜ ሪኮመንድ የሚደረገው ዴስክቶፕ ላፕቶፕ ምንድነው ዴስክቶፕ ኮምፒውተር ነው። ቢሮ ላይ ከሆነ ጀስት ፐርሰናል የምትጠቀሙ ከሆነ ደግሞ ላፕቶፕ ማለት ነው። በቀላሉ ራሱ ኢቭን በቀላሉ ሜንቴን የምታደርጉት ዴስክቶፕ ኮምፒውተር ላይ። ሌላ የኦፕሬቲንግ ሲስተም አይነቶች አሉ። ዊንዶውስ አለ፣ ማክኦኤስ አለ፣ ሊኒክስ አለ። ላይ ሲመጡ ዋይድሊ ዩዝድ ኤንድ ኦፈርስ ኤ ብራንድ ሬንጅ ሶፍትዌር ኮምፓቲቢሊቲ። በጣም ዋይድ የሆነ ኦፕን ሶርስ ነው ኦፕሬቲንግ ሲስተሙ ዊንዶውስ ማለት ነው። አብዛኛው የኮምፒውተር ብራንዶች ይህን ይጠቀማሉ ማለት ነው። ስለዚህ የኦፕሬቲንግ ሲስተም አይነቱ ማክ ኦኤስ ከሆነ የአፕል ፕሮዳክት ነው የምትገዙት ማለት ነው። ለምሳሌ ኤችፒ፣ ሊኖቮ፣ ዴል ፕሮዳክቶች የምትገዙ ከሆነ ደግሞ ምን ትገዛላችሁ? ፕሮዳክቶች የምትገዙ ከሆነ የትኛውን ኦፕሬቲንግ ሲስተም የምትጠቀሙት ስን ነው ማለት ነው። ሶ ማክ ኦኤስ ላይ እንደነገርኳችሁ የአፕል ፕሮዳክት ከሆነ የራሱ የሆነ ኦፕሬቲንግ ሲስተም አለው። ምን ይባላል? አፕል ማክ ኦኤስ። ለምሳሌ ሳምሰንግ ላይ ሬድሚ ሊሆን ይችላል፣ ኢንፊኒክስ ሊሆን ይችላል፣ ቴክኖ ሊሆን ይችላል። እነዚህ ስልኮች ላይ የአንድሮይድ ኦፕሬቲንግ ሲስተም ታገኛላችሁ አይደለ? ስልካችን ብዙ ጊዜ ስለምጠቀምበት። የኮምፒውተር ላይ ደግሞ ዊንዶውስ፣ ማክኦኤስ እና ሊኒክስ ማለት ነው። ሊኒክስ ላይ የፍሪ ኤንድ ኦፕን ሶርስ ኦፕሬቲንግ ሲስተም ፖፑላሪቲ፣ ፍሌክሲቢሊቲ ኤንድ ከስተማይዜሽን ይላል። ያው ይሄ ሊኒክስ ትንሽ አድቫንስ የሆኑ ነገሮች የምንሰራበት ከሆነ አብዛኛው የሚሰራው በኮድ ሲስተም ስለሆነ ለጀማሪዎች ብዙ ሪኮመንድ አይደረግም ማለት ነው ኦፕሬቲንግ ሲስተም። ስለዚህ ኦፕሬቲንግ ሲስተሙን ታያላችሁ። በየትኛው ኦፕሬቲንግ ሲስተም የምንገዛው ጀስት ዊንዶውስ ተጠቅማችሁ ዱዋል ማድረግ ትችላላችሁ። ለምሳሌ አንዱን በቪሜር ሶፍትዌር ጀስት ሊኒክስን እዛው ላይ መጫን ትችላላችሁ። ዋናውን ጭናችሁ ዊንዶውስ ማለት ነው። ሶ እዚህ ጋር ዊንዶውስ ያው ኦፕሬቲንግ ሲስተም ላይ ሲመጡ ከረንትሊ 10 እና 11 ናቸው ያሉት። እንደውም 10 ኦክቶበር ላይ ኤክስፓየር ያደርጋል የተባለ ነው። ከረንትሊ የምታገኟቸው ላፕቶፖች የምትገዟቸው በዊንዶውስ 11 ነው የምታገኟቸው ማለት ነው። ሶ የመጀመሪያ የምታዩት ፕሮሰሰር ነው። ፕሮሰሰር ላይ ሲመጡ ኢንቴል ኮር i5፣ ኮር i7፣ ኮር i9 good for general use gaming and demanding tasks። የመጀመሪያ የምታዩት የፕሮሰሰሩን ሁኔታ ነው ማለት ነው። ኮር i5 ሊሆን ይችላል፣ i7 ሊሆን ይችላል፣ i9 ሊሆን ይችላል ማለት ነው። ሚድ ስፔክ ነው። ለምሳሌ ኮር i5 ሚድ ስፔክ ነው፣ ለቢዝነስ ሊሆናችሁ ይችላል። i7 እና i9 ላይ ሲመጡ ደግሞ ምንድነው ሃይ ፐርፎርማንስ የሆኑ ስራዎች የምትሰሩ ከሆነ ጀስት እነዚህኞቹ የተሻሉ ናቸው። ያው ሲፒ ላይ ሌላ የምታዩት ምንድነው ጀነሬሽን ነው። ጀነሬሽን የኮምፒውተሩ ጀነሬሽን ማለት ነው። ስለዚህ ጀነሬሽን የሲፒዩ ጀነሬሽን አሁን 14ኛ ጀነሬሽን ደርሷል። ስለዚህ ጀነሬሽኑ ከፍ ባለ ቁጥር ፕራይሱም ይጨምራል ማለት ነው። የመጀመሪያ ያሳየኋችሁ ምንድነው ኢንቴል። ሁለተኛው የሲፒዩ አምራች ኤምዲ ራይዘን ይባላል። 579 ኦፈርስ ጉድ ባላንስ ኦፍ ፐርፎርማንስ ኤንድ ፕራይስ። በፕራይስ ደረጃ ኤምዲ ትንሽ ይቀንሳል ከኢንቴል ማለት ነው። ራም ነው። ከረንትሊ የምትገዟቸው ከ8 ጂቢ ያላነሱ ቢሆኑ ይመረጣል። suitable for basic tasks and multitasking ቤዚክ ታስኮችን ለመስራት ቢያንስ አሁን የምትጠቀሙት ራም ከ8 ጂቢ ያላነሰ ቢሆን ይመረጣል ማለት ነው። ስለዚህ ኢቭን ምን ይላል ቤዚክ ታስኮችን ነው የምትሰሩበት። ኢቭን ያው መልቲ ታስኮችንም ረን ማድረግ ይችላላችሁ። መልቲ ታስክ ማለት ብዙ ፕሮግራሞችን መክፈት በአንድ ጊዜ ማለት ነው። ለምሳሌ ስልካችሁ ላይ ሆቨር ስታደርጉ ታገኙታላችሁ። ብዙ ከከፈታችሁ ያሳያችኋል። አንድ ምሳሌ ቴሌግራም፣ ፌስቡክ ምናምን እነዛ መልቲ ታስኮች ናቸው ማለት ነው። ኮምፒውተር ላይ
ፓወርፖይንት ልከፍቱ ትችላላችሁ። ለምሳሌ ፓወርፖይንት እንትን እያረኩኝ ነው፣ ፕሬዘንት እያረኩላችሁ ነው። ሶ አሁን ይሰራል በሲንግል ታስክ ነው። ግን ለምሳሌ በዚህ ጋር ወደ ጎን አድርጌው ደግሞ ፕሪሚየር ወይም ደግሞ ፎቶሾፕ ብከፍት መልቲ ታስክ እየሰራሁበት ነው ማለት ነው። ሞር ሪኮመንድ የሚደረገው 16 ጂቢ እና ከዛ በላይ ቢሆን ነው። ከዛ በላይ ቢሆን ይመረጣል። ሪኮመንድ ፎር ደ ዲማንዲንግ ታስክስ ላይክ ጌሚንግ፣ ቪዲዮ ኤዲቲንግ ኤንድ ራኒንግ መልቲፕል አፕሊኬሽንስ። ጌም ሊሆን ይችላል፣ ቪዲዮ ኤዲቲንግ ልትሰሩ ትችላላችሁ። እነዛን ታስኮች በፍጥነት ይሰራላችኋል፣ ሳይዋዥቅ ማለት ነው። ሳይዋዥቅባችሁ በደንብ ይሰራላችኋል። ስለዚህ ሪኮመንድ የሚደረገው ከ16 ጂቢ በላይ ራማችሁ ቢሆን ይመረጣል ማለት ነው። ሌላው የስቶሬጅ አይነቶች አሉ። ቅድም እንደነገርኳችሁ ኤስኤስዲ እና ሃርድ ዲስክ። ኤስኤስዲ ፋስተር ቡት ታይም ኢን አፕሊኬሽን ሎዲንግ ኮምፔርድ ቱ ትራዲሽናል፣ በጣም ፈጣን ነው። ልክ ኮምፒውተራችሁን ስትከፍቱት በኤስኤስዲ ከሆነ ኮምፔር አድርጉት። ኖርማል ኤችዲዲ እና ኤስኤስዲ ያለው ኮምፒውተር ጎን ለጎን አድርጋችሁ ክፈቱና የትኛው ፈጥኖ እንደሚከፍት ታዩታላችሁ ማለት ነው። ይሄኛው ደግሞ ኤችዲዲ ሃርድ ዲስክ ድራይቭ ላርጀር ስቶሬጅ ካፓሲቲ አዘ ሎወር ኮስት ማለት ያው ብዙ ዳታዎችን ይዝላችኋል ማለት ነው። ይሄ ማለት ሃርድ ዲስክ ላይ ስትመጡ የመጀመሪያው ኤስኤስዲውን ላይክ አፕሊኬሽኖች ለመጫን ኦፕሬቲንግ ሲስተሙን እዛ ላይ ተጭናላችሁ ማለት ነው። ኤችዲዲ ላይ ደግሞ ምን ታደርጋላችሁ ማለት ነው? ፋይላችሁን ታስቀምጣላችሁ። ለምሳሌ ኢላይት ቡክ የሚባል አለ 6 ጄኔሬሽን። እሱን ኮምፒውተር በምትገዙበት ጊዜ ሁለቱንም ኮምፖነንቶች ያሟላል፣ ኤስኤስዲውንም ኤችዲዲውንም ማለት ነው። በ256 ጊጋባይት ኤስኤስዲ ምን ትጭናላችሁ? አፕሊኬሽኖቻችሁን ኦፕሬቲንግ ሲስተሙ እዛ ላይ መጫን እንችላላችሁ። ኤችዲዲ ደግሞ 1 ቴራ አድርጋችሁ እዛ ላይ ማድረግ ትችላላችሁ። ላርጅ የሆኑ ፋይሎችን እዛ ላይ ፋይሎቻችሁን ስቶር ማድረግ ትችላላችሁ ማለት ነው። ሶ አፕሊኬሽን በምትከፍቱበት ጊዜ በፍጥነት ይከፍትላችኋል። ስራዎቻችሁን ቀልጠፍ አድርጋችሁ ለመስራት ይጠቅማችኋል ኤስኤስዲ ማለት ነው። ሌላው ኢንቴግሬትድ ግራፊክስ፣ ይሄ ፋውንድ ሞስት ላፕቶፕስ ኤንድ ዴስክቶፕ ላይ ይገኛል። ኢንቴግሬትድ አብሮት ኮምፒውተሩ ሲመጣ ኢንቴል ካምፓኒ የራሱ የሆነ ግራፊክስ ይሰጠናል ማለት ነው። የራሱ ማለት ነው። suitable for the basic tasks in light gaming፣ ያው ቤዚክ የሆኑ ታስኮችን ለመስራት ትጠቀሙበታላችሁ ማለት ነው። በዚህ በኢንቴግሬትድ ዴዲኬትድ ግራፊክስ የሚያስፈልጋችሁ ግን ቤተር ፎር ጌሚንግ፣ ቪዲዮ ኤዲቲንግ ኤንድ አዘር ግራፊክስ ኢንቴንሲቭ ታስኮችን ለመስራት ማለት ነው። ግራፊክስ ካርድ ሲባል ብዙ አይነት የግራፊክስ ካርድ አምራቾች አሉ። በጣም የሚታወቁት ግን ኤኤምዲ ራይዘን እና ኒቪዲያ ናቸው። ቼክ አድርጉት። ኤኤምዲ ራይዘን ኤንድ ኒቪዲያ ማለት ነው። ኒቪዲያ በጣም ሂዷል። ባይ ዘ ዌይ ግራፊክስ ካርድ ገረዛችሁ የመጀመሪያው ቆንጆ የሚባለው ኒቪዲያ ነው። በጣም ጥርት ያሉ ምስሎችን ያሳያቸዋል። 4K ሪዞሉሽኖችን ለመስራት ጌሞችን ለመጫወት አሁን ከረንትሊ በጣም የሚገራርሙ ጌሞች ተለቀዋል። እነዛን ጌሞች መጫወት ትችላላችሁ በዴዲኬትድ ግራፊክስ ካርዱ ማለት ነው። ስለዚህ ይሄ ኮስቱ ራሱ ይለያያል። ባይ ዘ ዌይ ኢንተግሬትድ እና ዴዲኬትድ ስትገዙ በጣም ማች ዲፍረንስ አለው ማለት ነው። ለምን ፐርፎርማንሳቸው የተሻለ የሚሆነው ዴዲኬትድ ግራፊክስ ሲኖረው ነው አንድ ላይ ማለት ነው። ሌላው ስክሪን ሪዞሉሽን ነው። ስክሪን ሪዞሉሽን ላይ ስትመጡ ለምሳሌ ቪዲዮ ኤዲተር ከሆናችሁ 1920 በ1080 ቢሆን ይመረጣል። ዘ ሚኒመም ማለት ነው። ሃየር ሪዞሉሽን ሚንስ ሻርፐር ኢሜጅስ ኤንድ ቴክስት፣ ሻርፐር የሆኑ ኢሜጆችና ቴክስቶችን በደንብ ያሳያችኋል ማለት ነው። ፖርትስ ቼክ ታደርጋላችሁ። ዩኤስቢው እንዳለ ይሰራል፣ ኤችዲኤምአይ ኬብል ይቀበላል ወይም ደግሞ ቪዲዮ ቪጄ ይቀበላል የሚለውን ነገር ማለት ነው። ከረንት ላይ የሚመጡት እንኳን አብዛኞቹ በኤችዲኤምአይ ኬብል ነው የምታገኙት። ሌላ ኢንተርኔት ማለት ዋየርድ የሆኑ ኢንተርኔት ለመጠቀም እሱን ኮኔክት ለማድረግ ማለት ነው። ዋራንቲ ታያላችሁ። ዋራንቲ ቼክ ዘ ዋራንቲ ኢንሹር ዘ ኮምፒውተር ካምስ ዊዝ ዘ ዋራንቲ ከቨሪንግ ፖቴንሻል ኢሹስ ማለት ነው። ዋራንቲ ያስፈልጋችኋል። የአንድ ዓመት ሊሆን ይችላል፣ 2 ዓመት ሊሆን ይችላል። ዋራንቲ ያስፈልጋችኋል ማለት ነው። ሶ እዚህ ጋር አብዛኛው የሚሰጣችሁ የሶፍትዌር ዋራንቲ ነው። ምክንያቱም ለምሳሌ ፓወር ዳሜጅ ቢያደርግባችሁ ቦርዱ ተጠያቂ አይሆኑም እነሱ ማለት ነው። ስለዚህ ዋራንቲ ላይ የእናንተ ጥንቃቄ የሚወስነው ማለት ነው።
ልክ ስትገዙ ራሱ ይነግሯችኋል። ይሄን አታርጉ ምናምን ብለው ይነግሯችኋል ማለት። ዌብካሙ ይሰራል። ባትሪ ላይፉን ታያላችሁ። ቢዝነስ ከሆነ በጣም ባትሪ ላይፋቸው በጣም አሪፍ ናቸው ላፕቶፖቹ።